ስሜቶችን ማንጻት። ቅዱስ ዮሐንስ ሳባ እንዲህ ብሏል። ውድ ወንድሜ ሆይ በቅንነት ውስጥ የሚኖርና ከተቀደሰው አምላክ ጋር ግንኙነት ያለው ሰው ምንም አይነት ኃጢአት አያውቅም። እኔም በፍቅር አድምጠኝ፣ ድካሜንም ይቅር በል። ውድ ወንድሜ ሆይ ሐሳቦችህን አደራጃቸው፣ ተጠንቀቃቸው። በእነርሱ አማካኝነት የውስጣዊ ሰው ሞት ሊገባ ይችላልና እስከ መጨረሻው ድረስ ሊቆይ በማይችለው በሰው ውበት ላይ በተመስጦ ከመቆየት ይልቅ በእግዚአብሔር ላይ በተመስጦ ቆይ። ዋልጌ የሆኑ ጉዳዮችን ከመስማት ጆሮዎችህን ዝጋና እጅግ ኃያል የሆኑ የእግዚአብሔር ምስጢራትን ለመስማት ክፈታቸው። የማይጠቅሙ ሽታዎችን ተጠንቀቃቸው። እነርሱን በኢየሱስ ክርስቶስ ጥዑም መዓዛ ተካቸው። አንደበትህን በጥንቃቄ ዝጋው፣ ጠብቀውም። ከእግዚአብሔር ጋር ተነጋገር፣ ከፈጣሪም ጋር አውራ። አምስተኛው ስሜትህን መዳሰስ ሲሆን ለጠባቂው ለእግዚአብሔር የታመነ መሆን ይገባዋል። በእንቅስቃሴና በግንኙነት ውስጥ ሁሉ ስለ ድንግልና መጸለይ ይገባሃል። እግዚአብሔር አምላክ ንጹሕ ካልሆኑ ሐሳቦች ይጠብቅ ዘንድ ራሱን እና ሕሊናውን ከክፉ ነገር ለመጠበቅ የሚመኝ ማንኛውም ሰው ስሜቶቹን ይጠብቃል። እግዚአብሔር ደካሞችን የሚረዳ አምላክ ስለሆነ እነዚህ ስሜቶቹን በእርሱ እጆች ውስጥ በአደራ ማስቀመጥ ያስፈልገዋል። እግዚአብሔር በተፈጥሮ ስጦታዎች ባርኳቸዋልና ያለ እነዚህ የተፈጥሮ ስጦታዎች እንደ ሰው የተሰጧችሁን ንቁ ስሜቶች ልታጧቸው ትችላላችሁ። የእናንተ የተፈጥሮ ስጦታዎች በምድር ላይ ከሚኖር ከሌላ ከማንኛውም ፍጡር የተለየ ናቸው። እግዚአብሔር በተለይ ለእናንተ ፈቃድ አድርጎ ሰጥቷችኋልና ይህን ፈቃድ ጎልቶ የሚታይ ኃይል ሲሆን ዋና ኃላፊነቱም የተፈጥሮ ስሜቶቻችሁን መቆጣጠር ነው። እናንተ ከፈለጋችሁ እነዚህን 5 የተፈጥሮ ስጦታዎችና ስሜቶች ልታሳድጓቸው ትችላላችሁ። ይህን ስታደርጉም እምቅ ኃይላት ሆነው ሊንቀሳቀሱ ይችላሉ። በመጨረሻም ከእግዚአብሔር ጋር በመኖር ሐሴት ታደርጉ ዘንድ ይመራችኋል። በሌላ በኩል እናንተ ከፈለጋችሁ ወይም እጃችሁን አሳልፋችሁ መስጠት ከወደዳችሁ እነዚህን የተፈጥሮ ስጦታዎች በዋልጌነት ወደ ውርደት፣ ወደ አዘቅት ውስጥ ትከቷቸዋላችሁ። ይህንንም ስታደርጉ ድንግልና እንደናንተ አይነት ሰዎች እንዳላቸው የተፈጥሮ ስጦታዎች ሐሴት የሚደረግበት ባህሪ አይደለም ብላችሁ ወደ ማመን ትደርሳላችሁ። እዚህ ላይ ወጣቶች እንደመሆናችሁ መጠን አጥብቄ ልነግራቸው የሚወደው አንድ ነገር ቢኖር በተራክቦ ሥጋ አማካኝነት የምትጎዱ ከሆነ ዓይኖቻችሁን፣ ጆሮቻችሁንና ሌሎች ስሜቶቻችሁን ለመቆጣጠር ፈቃዱ የማይኖራችሁ ከሆነ ጉድለቱ የመጣው በእነርሱ መኖር ሳይሆን በእናንተ ፈቃድ አማካኝነት መሆኑን እወቁ። ስሜቶቻችንን በእግዚአብሔር ተቀድሷል ወይስ አልተቀደሱም በማለት መላ እኔነቴን በስሜት እየተቃጠለ ስሜቶችን በእግዚአብሔር መንገድ ላይ እንዲንቀሳቀሱ ማድረግ የሚችለው እንዴት ነው? በመጀመሪያ ደረጃ እኛ ስሜቶችን እንድታዘጋጃቸው ወይም በአንተ ላይ ኃይላቸው እንድትጫናቸው አንጠይቅህም። ከዚህ ተቃራኒ የምንጠይቅህ ግን አንድ ከተቀደሰ በኋላ አንተ ከተቀደስክ በኋላ እነርሱን ነፃ እንድታወጣቸው ነው። ይህ የተፈጥሮ ስጦታዎችን ስለሚቀድሳቸው ወይም መንፈሳዊ እድገት ይመራቸዋል። ስሜቶቻችንና የተፈጥሮ ስጦታዎቻችንን የሚቀድሳቸው መንፈስ ቅዱስ ነው። እነርሱ በእናንተ ውስጥ እንጂ ከአንተ ርቆ አይደለም። እርሱ ያለው በአንተ ውስጥ እንጂ ከአንተ ርቆ አይደለም። እርሱ በአንተ ውስጥ ቢኖርም አንተ ግን ለእርሱ ምላሽ አትሰጥም። ስለሆነም ከመንፈስ ቅዱስ ጋር ኅብረት መፍጠር አስፈላጊ ነው። ይህን ማድረግ የምትችለውም በጸሎት አማካኝነት እንዲሁም ልባችሁን እንዲሞላና ስሜቶቻችሁን እንዲያበሩ እርሱን በመጠየቅ ነው።
ቤተ ክርስቲያን በየዕለቱ በሦስተኛው የጸሎት ሰዓት ውስጥ እንዲህ እያልን እንድንጸልይ ታስተምረናለች። አቤቱ ጌታ ሆይ በሦስተኛው ሰዓት ለቅዱሳን ደቀ መዛሙርትህና ለተከበሩ ሐዋርያትህ የላከውን መንፈስ ከእኛም ላይ አትውሰድብን፣ ይልቁንም በእኛ ውስጥ አድሰው እንጂ። ቅዱስ ዮሐንስ አፈወርቅ የሰው ልጅን መንፈስ ቅዱስ ከከተማ ጋር አያይዞ ተናግሯል። እርሱ የከተማ ደጆች የሚገቡባቸውና የሚወጡባቸው ስሜቶች ናቸው ብሏል። ይህ ሲል ሊናገር የፈለገው በስሜቶች አማካኝነት ሀሳቦች ዋልጌዎች ወይም የተሻሻሉ ሊሆኑ ይችላሉ ለማለት ነው። በደጆቹ አጠገብ ያለ ጠባቂ የኢየሱስ ክርስቶስ መስቀል ሲሆን እርሱም በወርቅና በከበሩ ድንጋዮች ተንቆጥቁጧል። እነዚህ ደጆች ጻድቃን ብቻ የሚገባባቸው መልካም ደጆች ናቸው። መዝሙር 117:20። ታላቁ ቅዱስ እንጦንስን እንዲህ ብሏል። መንፈስ ቅዱስ ሰው የሚማራቸውን ትእዛዛት እንዲያከናውን ይረዳዋል። ከእርሱነቱም ውስጥ የሚወጡትን አላስፈላጊ ስሜቶች በተናጠል ከስጋው እንዲያስወግድ ያግዘዋል። ወይም በስጋ አማካኝነት ያገኛቸውን ስሜቶች እንዲያጠፋ ይረዳዋል። ከዚህ በተጨማሪ መንፈስ ቅዱስ የሰውን መላ ሰውነት ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በማስማማት ያስተምረዋል። ስለሆነም ዓይኖቹን በንጽህና ይመለከቱ ዘንድ ይጠብቃቸዋል። በሰላም ያደምጡ ዘንድ ጆሮቻችሁንም ይጠብቃል። ጆሮዎቹ ሌሎችን በማማት ወይም በማሽሟጠጥ አይደሰቱም። አንደበቱ መልካም የሆነውን እንዲናገር ለእያንዳንዱ ቃላት ትኩረት እንዲሰጥ ይጠብቀዋል። ይህም በማድረጉ በቃላት ውስጥ ምንም አይነት ክፉ ምኞትና ዋልጌነት አይቀላቀሉም። መንፈስ ቅዱስ እጆቹ ለጸሎት፣ ለምጽዋትና ለደግነት እንዲዘረጉ ይጠብቃቸዋል። ከዚህ በተጨማሪ ምግብና መጠጥ ስጋን በበቂ ሁኔታ ለመመገብ ይችሉ ዘንድ በሆድ ላይ ተገቢ ተአቅቦ እንዲያደርግ ይጠብቃል። እንዲህ የሚደረግ ከሆነ ስስትና ከፍተኛ ፍላጎት ወደ ኃጢአት አይመሩም። እግሮች እንደ እግዚአብሔር ፍቃድ እንዲራመዱና መልካም ስራ እንዲሰሩ መንፈስ ቅዱስ ይጠብቃቸዋል። በዚህ አይነት መንገድ መላ ሰውነትን መልካም ማድረግን ያውቃል። በመንፈስ ቅዱስ ኃይል አማካኝነት አሸናፊ ይሆናል። ቀስ በቀስም በከፍተኛ መጠን የሚለወጥና የሚያካፍል ይሆናል።